ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት የወጡ እግር ኳሳዊ መረጃዎችን ይዘን መጥተናል። አብራችሁ ቆዩ። ውድ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ኤሲ ሚላን በኒክላስ ፉልክሩግ ዝውውር ስምምነት ላይ ለመድረስ የተቃረበ ነው። በቅርቡ ተጫዋች ኤሲ ሚላን ንብረት ይሆናል ሲል ፋብሪዚዮ ሮማኖ ዘግቦታል። አንቶን ሴሜንዮ በጥር መልቀቅ እየሆነ መጥቷል። ተጫዋቹ የ65 ሚሊዮን ፓውንድ የውል ማፍረሻ አለው። ማንቸስተርና ማንቸስተር ሲቲ ባለፉት 3 ቀናት ውስጥ ከካምፑ ጋር ንግግር ማድረጋቸውን ፋብሪዚዮ ሮማኖ አረጋግጧል። ነገር ግን የትኛውም ክለብ አሁን ላይ ለአንቷን ሴሜንዮ ዝውውር ቅርብ አይደለም ሲል ፋብሪዚዮ ሮማኖ አያይዞ ገልጾታል። ጄሬሚ ፍሪምፖንግ ከረጅም ጊዜ ጉዳት በኋላ ወደ ጨዋታ ተመልሷል። ጋብርኤል ጄሱስ አርሰናል መልቀቅ አልፈልግም እዚህ ያላጠናቁት ነገር እንዳለ ይሰማኛል ብሏል። ማንቸስተር ሲቲ እና ባየር ሙኒክ በቼልሲ ጆሽ አቼ አምፖንግ ላይ ፍላጎት አሳይተዋል ሲል ቤን ጃኮብስ ዘግቦታል። ሰር አሌክስ ፈርጉሰን ስለ ማንቸስተር ዩናይትዱ ግብ ጠባቂ ሴኔ ላሜንስ ጠይቀው እንዲህ ሲሉ ይመልሳሉ። የሴኔ ላሜንስ ፊርማ በማንቸስተር ውስጥ ለውጥ አምጥቷል ብዬ አስባለሁ። ላሜንስ ወጣት ነው፣ አስደናቂ ነው፣ ጥሩ እግሮችና ጥሩ እጆች አሉት። እንደዚህ አይነት ተጫዋች እንደሚያስፈልጋቸው አስባለሁ። እሱም በማግኘታቸውም እድለኛ ነን ብሏል። ክላውዲዮ ኤቼቬሪ ከባየር ሌቨርኩሰን ጋር የነበረው የውሰት ውል ተቋርጧል። በጥር ወር ወደ ማንቸስተር ሲቲ ይመለሳል። ተጫዋቹ በዚህ ዘመን ለጀርመኑ ክለብ 11 ጊዜ ተጫውቷል። ፔፕ ጋርዲዮላ ተጫዋቹ እስከ ውድድር ዓመቱ መጨረሻ ድረስ ጂሮና እንዲቀላቀል ይፈልጋል ተብሏል። ኤንዞ ማሬስካ ከማንቸስተር ሲቲ ጋር ስለተነሳው ግን እንዲህ ሲሉ ይመልሳሉ። ይህንን አይወክለኝም፣ ምክንያቱም 100% ግምት እንድናውቃለሁ። ለእነዚህ ነገሮች ጊዜ የለኝም። እስከ 2029 ድረስ እዚህ ውላለኝ። ትኩረቴ በዚህ ክለብ ላይ ነው እና እዚህ ለሆነ ይኮራለሁ። ከአንድ ሳምንት በፊት በጣሊያን ውስጥ ከጁቬንቱስ ጋር ተመሳሳይ ነገር ይወራብኝ ነበር። ለሱ ትኩረት አልሰጥም። ይህ ዜና ለምን እንደወጣ መረዳት አስፈላጊ ነው፣ ግን ግምታዊ ብቻ ነዋል። ትሮይ ዲኔ ስለ ሁጎ ኤኪቲኬ ጠይቆ እንዲህ ሲል ይመልሳል። በፕሪሚየር ሊግ ውስጥ በጣም ዝቅተኛ ደረጃ የተሰጠው አጥቂ ነበር፣ ነገር ግን በተከታታይ ጨዋታዎች 2 ጎሎችን አስቆጥሯል። ድንቅ ፈራሚን በፈረንሳይ ሌላኛው የዓለም ዋንጫ ለመጫወት የመለከትና መሄድ እንዳለበት የሚያስብ ተጫዋች ነው። በግራ በኩል ከኪሊያን ምባፔ ጋር ለፈረንሳይ መጫወት ይችላል ብለዋል። ሆዜ ሞሪንሆ በአሰልጣኝነቱ 750 ድሎችን አስመዝግቧል። ሞሪንሆ ከትናንት ምሽቱ ጨዋታ በኋላ ሲጠይቅ ከ750 ድሎች በጣም አስፈላጊ የትኛው ነው? የሻምፒዮንስ ሊግ ፍጻሜ ፖርቶ ሞናኮን ያሸነፉበት፣ የሁለተኛ የሻምፒዮንስ ሊግ ድልህ ኢንተር ባየር ሙኒክን ያሸነፉበት ወይስ ዛሬ ማታም ፋሬንሴን ያሸነፍኩበት? ወይስ ጠይቅ አሰልጣኙ ቀጣዩ 750 ለቀጣዩ 751ኛ ድል እነስራ የሚል ምላሽ ሰጥቷል። ማክስ አሌግሪ ቲያጎ ሲልቫን በጥሪ ይፈልጋል፣ ነገር የኤሲ ሚላን ቦርድ እርግጠኛ አይደለም ሲል ዳንኤል ሎንጎ ዘግቦታል። አትሌቲኮ ማድሪዶች ከዲያጎ ሲሞኒ ጋር ለመለየት ከወሰኑ ሚካኤል አርቴታን ይፈልጋሉ ሲል ዛትሌቲክ ዘግቧል። ይህ የመረጃ ምንጭ እንዳለው ሚካኤል አርቴታ ኮንትራክት ከመፈረሙ በፊት በማንቸስተር ሲቲም ራዳር ላይ እንደነበር ተናግሯል። ኒውካስል ዩናይትድ በጥር ወር መልቀቅ እንደሚችል ተነገረውን የባየር ሙኒኩን የቀኝ መስመር ተከላካይ ሳቻ ቦይን ለማስፈር ከክሪስታል ፓላስ ጋር ተቀላቅሏል። ጁቬንቱስ ከአርሰናል የተላከውን የልውውጥ ሀሳብ ውድቅ አድርጓል። ይህም አጥቂው ጋብርኤል ጄሱስን በጆናታን ዴቪድ ለመቀየር ነበር። የብራዚላዊ ጉዳት ሪከርድ ለጁቬንቱስ አሳሳቢ ነው ሲል ቱቶ ጁቬንቱስ ዘግቦታል። ሊቨርፑል 95 ሚሊዮን ዩሮ ለቢልባኦ የክፍል መስጠቶች ኒኮ ዊሊያምስ ለማቅረብ እያዘጋጁ ኒኮ 2026 ለሊቨርፑል ቁልፍ ኢላማ ነው ይታሰባል። የቀያዮቹ ኃላፊ መሐመድ ሳላህ ለመተካት የሚያስፈልገው ብቃት እንዳሉ ያምናሉ ሲል ፊጃ ዘግቦታል። ባየር ሙኒክ የኒኮላስ ጃክሰን የውሰት ዝውውር በክረምት ወር ከቼልሲ በቋሚነት ለማድረግ ያላቸውን አማራጭ ተግባራዊ ማድረግ እንደማይፈልጉ የተሰማ ነው ሲል ቢልድ ዘግቦታል። ቡካዮ ሳካ በአርሰናል ታሪክ ውስጥ የመጀመሪያው ተጫዋች ሳምንት የ300,000 ፓውንድ ደሞዝ ያገኛል ተባለ። ክለቡ እስከ 2031 ድረስ የሚያቆይ እንግሊዝ ዊንገር ሪካርድ የሰበረ አዲስ ውል ይፋ ለማድረግ ተቃርቧል። ሳካ ከዊሊያም ሳሊባ፣ ማጋሌስ፣ ማይልስ ሉዊስ ስኬሊ፣ ኤታን ኖሬን፣ ዴቪድ ራያ ቀጥሎ 2025 አዲስ ኮንትራት የሚፈርም የአርሰናል ተጫዋች ይሆናል ሲል ቲም ቶክ ዘግቦታል። ብሩኖ ፈርናንዴዝ በውሉዝ ከፕሪሚየር ሊግ ውጭ ያሉ ክለቦች በ56 ሚሊዮን ፓውንድ ሊገዙ ይችላሉ የሚል አንቀጽ አለው ሲል ዴይሊ ሜል ስፖርት ዘግቦታል። ሩበን ኔቬስ በሳውዲ ፕሮ ሊግ ክለብ አልሂላል የቀረበለትን አዲስ ውል ውድቅ አድርጓል እና ወደ አውሮፓ መለስ ይፈልጋል። ማንቸስተር ለቀድሞ የወልቭስ አማካይ ሊሆን የሚችል መዳረሻ ነው። በጥር ወደ ወር ወይ 20 ሚሊዮን ፓውንድ ዋጋ የሚከፍል ክለብ አልሂላል ተጫዋቹ እንዲወስዱ ይፈቅድለታል ተብሎ ይታሰባል። አማካዩ በ2026 ክረምት ኮንትራቱ ያበቃል ሲል ታይም ስፖርት ዘግቦታል። ባርሴሎና መሃል ተከላካይ ለማግኘት የተዘጋጁ ነው። አሁን ላይ 2 ዋና ስሞችን ይዟል። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ጆስኮ ግቫርዲዮልና አሌሳንድሮ ባስቶኒ ከፍተኛ ዋጋ ወጥቶባቸው በክረምት ካምፕኑ እንዲወስዱ የተዘጋጁ ነው። እንዲሁም በተቃራኒው ሮናልድ አሮሆና አንድሪያስ ክሪስቴንሰን በጥር ላይ በክረምት ሊለቁ ስለሚችሉበት ሁኔታ አስቀድሞ ተነግሯቸዋል ተብሎ አንድሪያ በርታ በዋና ዋና ኮንትራት ድሳት ላይ እድገት ማሳየቱን ቀጥሏል። ሌታን ኖሪ፣ ማይልስ ሉዊስ ስኬሊ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌስ አዳዲስ ኮንትራቶች መስጠቱ ይታወሳል። አሁን ትኩረት ወደ ቡካዮ ሳካ ሲሆን አሁን የሳካ ሁኔታ በጥሩ ሁኔታ እየሄደ ነው ሲሆን አዲስ የረጅም ጊዜ ኮንትራት በቅርቡ ኔፈርን በራስ መተማመን እያደገ መጥቷል። ጁሪያን ቲምበር ለማራዘም በሚቻልበት ጉዳዩ ላይ ውይይቶች ተጀምሯል። በዴክላን ራይስ እና ማርቲን ኦዴጋርድ ወደፊት ስምምነቶች ላይ ቀደም ብሎ ግንኙነት ተደርገዋል ተብሏል። ማንቸስተር ሲቲ በአሌሳንድሮ ፓቭሎቪች ላይ ፍላጎት አለው። ክለቡ የሮድሪን የረጅም ጊዜ ተኪል የሚፈልግ ድል በቁም ነገር እያጤነ ነው ሲል ቲም ቶክ ዘግቦታል።
ቶተንሃም በኮኖር ጋላገር ዝውውር እድገት ላይ አሳይቷል። ቶተንሃም ወደ እንግሊዝ ስለመመለስ ከጋላገር ተወካዮች ጋር ተነጋግሯል። የ25 ዓመቱ ተጫዋች ለዓለም ዋንጫ የእንግሊዝ ብሔራዊ ቡድን አባል የመሆን ዕድል ለማግኘት አትሌቲኮን በጥር ወር መልቀቅ ይፈልጋል ሲል ቲክቶክ ዘግቦታል። ምንም እንኳን የቁርጭምጭሚት ቀዶ ጥገና ቢደረግለትም የፕሪሚየር ሊግ ክለቦች ዴንዘል ዱምፍሪስ ላይ አሁንም ጠንካራ ፍላጎት እያሳየ ነው። ማንቸስተር ዩናይትድ፣ ኒውካስትል፣ አስቶን ቪላ ተጫዋች እየተካተሉ ሲሆን ኢንተር ጥያቄዎችን ለመስማት ክፍት ነው ተብሏል። ዴቪድ ሞይስ ዛክ ግሪሊሽ ጉዳት ላይ ሊሆን ይችላል የሚል ስጋት ቢኖርም ለምሽቱ አርሰናል ጨዋታ ጤናማና ዝግጁ መሆኑን አረጋግጧል። ጋላታሳራይ ከማኑኤል ኡጋርቴ ወኪሎች እና ከማንቸስተር ዩናይትድ ጋር ውይይት አድርጓል። ማንቸስተር ዩናይትድ የሚፈልገውን ዋጋ አስቀድሞ ተናግሯል። እስካሁን ይፋ ጥያቄ የለም፣ ነገር ግን ከጋላታሳራይ የተገኘ ፍላጎት እውን ነው ተብሏል። ቶተንሃም ማንቸስተር ሲቲን ኦማር ማሙሽን በጥር ለማስፈር እየተከታተሉ ነው ተብሏል። ሊቨርፑል የማንቸስተር ሲቲ የመሃል ተከላካይ አብዱልቃድር ኩሳኖቭ ለረጅም ጊዜ አድናቂዎች እንደሆነ ይነገራሉ። ለተጫዋቹ ይፋ ጥያቄ ለማቅረብ የተዘጋጁ ነው ተብሏል። ሃሪ ኬን የአዲሱ ዓመት ምኞቴ ሁሉንም ዋና ዋንጫዎች ማሸነፍ ፈልጋለሁ። እንደ ቡድን በቻምፒየንስ ሊግ፣ በቡንደስሊጋ፣ በዲኤፍቢ ፖካል ከፍተኛ ስኬት ማግኘት እንፈልጋለን። በተጨማሪም በክረምት የዓለም ዋንጫ ማሸነፍ አስደሳች ይሆናል። እነዚህ ሁሉ ውድድር ካሸነፍኩ ደስተኛ ሰው ሆናለሁ ብሏል። ቼልሲ ኮቢ ማይኖን አሁንም ይፈልገዋል። ነገር ተጫዋቹ ቁጥር 1 ምርጫቸው በውሰት ወደ ናፖሊ መሄድ ነው። ማንቸስተር በቋሚ ለመሸጥ ከ40 እስከ 50 ሚሊዮን ፓውንድ ይፈልጋሉ ሲል ቤን ጃኮብ ዘግቦታል። ጃንጅ ዱራማ ስለ ፔፕ ጋርዲዮላ ጠይቆ እንዲህ ሲል ይመልሳል። በጣም አከብረዋል። ልዩ የሆነ ግንኙነት አለን። በውሳኔዎቹ ብዙ ይረዳኛል። እሱ በሁሉም ሁኔታ ውስጥ እንድረጋ ያደርገኛል። በእሱ መሰልጠን የሁሉም ሰው ህልም ነው። እዚህ ከእሱ ጋር መሆኔ እድለኛ ነኝ እና እዚህ ከእሱ ጋር ብዙ ዓመታት ለማሳለፍ እዚህ ክለብ ታሪክ ለመጻፍ ተስፋ አደርጋለሁ። በእውነት ልዩ ሰው ነው ሲል ተናግሯል። የመድፈኞቹ አሰልጣኝ ሚኬል አርቴታ ዙቢሜንዲ ለኤቨርተን ጨዋታ ዝግጁ መሆኑን አረጋግጧል። ተጫዋቹ ልምድ ያልሰሩ ለጥንቃቄ መሆኑ አሰልጣኝ ጨምሮ ተናግሯል። በሌላ በኩል ተከላካይ ጋብርኤል ማጋሊስ ወደ ሜዳ ለመመለስ ጠንክሮ እየሰራ መሆኑን እና በቅርቡ እንደመለስ ገልጿል። በተጨማሪም ቤን ዋይት ባጋጠመው ጉዳት ምክንያት የተወሰኑ ጨዋታዎች እንደሚያወጡት አሰልጣኝ አሳውቋል። ከኤቨርተስ በጡረታ እየተሻሻለ በቅርቡ ሊመለስ ይችላልም ብለዋል። አርኔ ስሎት የኮዲ ጋክፖ ጉዳት የታሰበውን ያህል የከፋ አይደለም ብሏል። ጋክፖ ያጋጠመው ጉዳት እንደጠበቀው ከባድ አለመሆኑና በሕክምና ታውቋል። ነገር ግን በቶተንሃምና ቀጣይ ሳምንት ከኛ ጋር አይኖርም ብለዋል። በሌላ በኩል ዶሚኒክ ሳቡስላይ እና ጄሬሚ ፍሪምፖንግ ወደ ልምድ መመለሳቸውን አሰልጣኝ አርኔ ስሎት አረጋግጧል። ሳቡስላይ ወደ ልምድ ቢመለስም በቶተንሃም ጨዋታ በቋሚነት መሰለፉ አጠራጣሪ መሆኑን አሰልጣኙ ትላንት አሳውቀዋል። በተጨማሪም አርኔ ስሎት መሆን የሚፈልገው ቡድን ለመሆን በጣም እየቀረብን ነው ብለዋል። ስለ ሁጎ ኤኪቲኬ ብቃት ያነሱ አሰልጣኝ እሱ ከጠበቅነው በላይ ሆኖ አላገኘ ነው፣ ምክንያቱም ማንን እንዳስፈረምን እናውቃለን። እሱ በብራይተን ጨዋታ በ70ኛው ደቂቃ ተቀይሮ የወጣው በጡንቻ ህመም ምክንያት ነው ብለዋል። ኮትዲቫር ወሳኝ ተጫዋቿን በጉዳት ተጠለች። የወቅቱ የአፍሪካ ዋንጫ አሸናፊ ኮትዲቫር የፊት መስመር አጥቂዋን ሴባስቲያን ሀለርን በጉዳት ማጣቷ ታውቋል። ተከትሎ ሴባስቲያን ሀለር ከቀጠሉ 2005 የሞሮኮ የአፍሪካ ዋንጫ ውድድር ውጭ ተከትሎ ኮትዲቫር በምትኩ ለአስቶን ቪላ ተጫዋች ኢቫን ጉሳን ጥሪ ያቀርባለች። ኮትዲቫር የአፍሪካ ዋንጫ የመጀመሪያ ጨዋታ ቀጣይ ሳምንት ሮብ ከሞዛምቢክ ታደርጋለች። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ክለቡን መቼ እንደሚለቁ ገና ከውሳኔ መስሎ ይገልጿል። ከክለቡ ጋር ጥሩ ግንኙነት ያለኝ ያሉት ጋርዲዮላ እስከ 2027 ውል አለኝ። የሚለቀው ቀጣይ ክረምት ወይም ውሌ ሲያበቃ መሆኑን አላውቅም፣ ገና አልወሰንኩም። ስለ ቀጣይ ጨዋታ ያነሱት አሰልጣኙ ዌስትሃም ዩናይትድ ምን ያህል ከባድ እንደሆነ እናውቃለን። በኦልድ ትራፎርድ ወጥተዋል። ከአስቶን ቪላ ጋር በመጨረሻ ደቂቃ ተሸንፏል። ትልቅ ተጫዋቾች አላቸው ሲሉ ጨምሮ ተናግሯል። ፔፕ ጋርዲዮላ በንግግራቸው ሮድሪ፣ ስቶንስ፣ ጀሬሚ ዶኩ እና ከዌስትሃም ጨዋታ ውጭ መሆናቸውን ተናግሯል። ዩናይትድ ሊጉን ለማሸነፍ ሌላ 10 ዓመት ሊያስፈልገው ይችላል ሲል ሰር አሌክስ ፈርጉሰን ተናገሩ። የቀድሞ ታሪክ አሰልጣኝ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ ሊጉን ለማሸነፍ ተጨማሪ 10 ዓመት ሊያስፈልገው ነው ጀምቷል። ማንቸስተር ዩናይትድ አሁን ያለበት ሁኔታ ይህንን ገጠመኝ አስታውሶኛል። ሊቨርፑል ሀያ የነበረበት ወቅትን አስታውሳል። ሊቨርፑል 4 ሻምፒዮንስ ሊግ ያሸነፈ አስደናቂ ቡድን ነበር ያሉት አሰልጣኙ፣ ነገር ግን ሊጉን ለማሸነፍ 30 ዓመት ጠብቋል። ማንቸስተር ዩናይትድ አሁን ተመሳሳይ ሁኔታ ውስጥ ነው። ፕሪሚየር ሊጉን ለማሸነፍ ሌላ 10 ወይ 11 ዓመት ሊወስድባቸው ይችላል ሲል ተናገሩ። ሞሐመድ ሳላ በቅርቡ አሰልጣኝ አርኔ ስሎትና የክለቡ አስተዳደር ለሚዲያ በአደባባይ ተችቶ እንደነበር ይታወሳል። ግብፅ ተጫዋች ሞሐመድ ሳላ ከሰጡ አስተያየት በኋላ በይፋ የቡድን አጋሮችን ይቅርታ መጠየቁ ተገልጿል። የሊቨርፑል ተጫዋች ከርቲስ ጆንስ ስለከሰቱ ጠይቆ ሳላ የቡድን አጋሮችን ሁሉ ይቅርታ ጠይቋል ሲያደርጉ ተጫዋቹ ከጣለበት አንድ ጨዋታ በኋላ ከአሰልጣኝ አርኔ ስሎት ጋር ተነጋግሮ ወደ ቡድን ስብስብ መመለሱ ይታወቃል። ውድ ቤተሰቦች ላይ የነበረን ቆይታ በዚያ በቃ መልካም ምሽት።